መብቴ ነው። እኔ ዲጄሊ አዎ እደግመዋለሁ፣ የኔ የራሴ ነው። አላገባም፣ መብቴ ነው። የማግባትና ለማግባት እንትኔ የኔ ነው። የትኛውም ህዝብ የዓለም ህዝብ አያገባውም። በእኔ በማግባት ባለማግባት ማንንም የማንንም እንጀራ ይዘጋም። የኔ ማግባት አለ የማንንም ጦርነት አያስነሳም። የኔ ማግባት ማንንም አያሰናክልም። በየትኛው ሁኔታና ቦታ ብትሄድ እኔ ነው የምጠየቅ። ይሄ የፐርሰናል ጉዳይ ነው። እንደውም ውጭ ሀገር this is personal ብለው ይውጡት፣ አይመልሱም። ያለ መመለስ መብት አላቸው። ካለ ቦታ ቋ ላንተ አይነገርም። ጸጉር ብለን እንጀምር። እንግዲህ ምን አገባችሁ ብላለች። ዘፈን ያወጣችሁ ለድንጋይ ላፈሩ አይደለም። እየተቀረጸች የምትለቃቸው ሚዲያ ፊት ካሜራ ፊት የመጣቸው ለኤሊያን ለሰይጣን ላጋንንቶች አይደለም፣ ለሰዎች ነው። እነሱማ ውስጥ ነው ያሉት። ለዛፍ ቅጠሉ ወይም ደግሞ ለሰማይ ለምድሩ አይደለም፣ ለሰው ነው። እና በተደጋጋሚ አንዳንድ ጎበዝ ዩቲዩበሮች የሚናገሩት ነገር አለ። ዘፋኞች ኮንሰርት የሚያዘጋጁ አልበም የሚያወጡ ለራሳቸው ነው። ሚዲያም ላይ ኢንተርቪው የሚደረጉ የ5 ደቂቃ ዘፈን የሚያወጡ ለራሳቸው ቢዝነስ ነው፣ ለእናንተ አስበውላችሁ አይደለም። ለዚህ ነው መጨረሻ ላይ ይክዷችኋል። ምን አገባህ ትባላለህ። ዘፈን አውጥታ እያለች ትዘፍናለች። ክሊፑን ታየዋለህ፣ ብዙ ወጪ ተደርጎበት። እየሰደብካትም ታየዋለህ፣ ቪው ይጨምርላታል። ሰብስክራይብም ታረጋታለህ፣ ቪው ይጨምራል። ግን ምን አገባህ እየተባልክ እየተሰደብክ ነው ያለው። ስለዚህ እንደዚህ አይነት ሰዎችን አካውንት ካላቸው ከአካውንታቸው በመውጣት ባለማየት ቦታ ባለመስጠት፣ ግን ከዚህ ማንነታቸው በመማማር ነገሩ ማለፍ ይቻላል። ሴቨን በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ተባረኩ። በወጣ የተካብያለሁ። እህታችን እሷ ሴት ነች። እንግዲህ ሴት እንደሆነች ስለምናውቅ ነው። ሌላ ነገር ውስጥ አልገባም። ነገ ንስሐ እንድትገባልኝ ስለምፈልግ እኔ እሷን ምንም መቃወም አልፈልግም። ማንነቷ ላይ መረማመድ አልፈልግም። ግን ስለ መንፈሱ ነው የማወራው፣ ስለ ጸባይዋ ነው የማወራው እንጂ ስብናዋ ሴት ነች። ፎቶዎቹን ተመልከቱ። ከስር ያሉትን ፎቶዎች፣ ሶስቱንም ፎቶዎች ሰማያዊ የለበሰችበት እጇ ከስር ያደረገችው ወንዶች ዳምፕል የሚገፉ ሰዎች እንደሚያደርጉት ስታይሏ የወንዶች ጸጉር ስታይሏ የወንዶች ያውም ኢትዮጵያ ውስጥ የሌለ ውጭ ሀገር ራሱ ሆነ እንኳን በጣም ፋራ የሚባሉ ራፐሮች የሚያደርጉት ስታይል ነው። ሁለተኛ መሀል ላይ ያለውን ተመልከቱት። ይሄም የወንድ ነው። ምንም የሴት ባህሪ አይታይበትም። ሶስተኛው ደግሞ ታቱ ያለበትን ደግሞ ይሁት እንደ ነመስቲ እንደዚህ እንደ ህንድ እንደዚህ ብላ እንደምታረገው ማለት ነው። ሙሉ በሙሉ ከላይም ያለችዋን ተመልከቱት። አለባበሷ ሴት የሚባለው የለበትም፣ ግን ሴት ናት። አሁን ጾታ የመቀየር እድል ቢሰጣትና ወጪውን እንችልሻለን የምትባል ጾታ ትቀይራለች ወይስ አትቀይርም? እስቲ አስተያየት ስጡ። ምናልባት አልቀይርም ምናምን ብላ ደግሞ ተነስታ እንደፈለገች ልትሆን ትችላለች። እሷ የሆነ ቪዲዮ ልትሰራ ትችላለች። ግን ስለመንፈሱ እናንተ ስለምታውቁ ነው። ስለ አይነጥላ በደንብ ያስተማርኩትን የጻፍኩትን መጽሐፍ አይነጥላ ምን እንደሆነ በመጽሐፍ በደንብ አድርጌ ተናግሬያለሁና እቺ ልጅ እድሜዋ ከ35 እስከ 40 ነው እንበል። ምናልባት ከዛ በላይም ሊሆን ይችላል። የምታውቋት ካላችሁ እድሜዋን ጻፉልን። ምናልባት ኢትዮጵያዊ ባትሆን ጾታዋን ትቀይራለች። አዎ ጥሩ ነው። ይሄ ግን ውስጥ ያለውን አይነጥላ ሲናወራበት የትኛው አይነጥላ እንደሆነ አይነጥላ ብቻውን አለ፣ ዛር አይነጥላ አለ፣ ቡዳ አይነጥላ አለ። አያችሁ፣ እነዚህ ሶስቱ ከፋፈልኳቸው እንጂ ባህሪውን ነው እንጂ አንድ ያው ሰይጣን ነው። ዋናው አይነጥላ የሚባለው ዞሮ ዞሮ ሰውን ወደ እግዚአብሔር እንዳይጠጉና ዓለማዊ ሆኖ እንዲኖሩ የሚያደርግ ነው። ይሄ አይነጥላ የሚባለው መንፈስ ግን ዛር ሲሆን አብሮ ከእናት ማህፀን የተወለደ ሲሆን ሙሉ በሙሉ ህይወታችንን ይቆጣጠረውና ምቾት እንዲሰማን ያደርጋል። የምንበላው አናጣም፣ የምንጠጣው አናጣም፣ የምንለብሰው አናጣም፣ የምናወራው አናጣም። ግን አንድ ነገር እናጣለን። እሱም እግዚአብሔርን ወይም ደግሞ መንፈሳዊ ህይወት ወይም እርካታ የሚባለው እናጣለን። ጥግ እናጣለን። የህይወትን ጥግ እናጣታለን። ሰላም የለንም። ሁል ጊዜ የሚያስጠላ ማንነት ውስጥ ነው ያለው። ሁል ጊዜ አስመሳይነት ነው የሚሆነው ዛር አይነጥላ ሲሆን። ለምን እድላችንን የሚወስነው እሱ ነው።
ከልጅነት ጀምሮ እርግጠኛ ነኝ የተወለደችበትን ወር ኮከብ ላይ ገብታ ብታየው ይሄንን ማንነቷን ነው የሚጽፈው። ምናልባት ልደት ቀኗን የምታውቁ ሰዎች ካላችሁ ማየት ይቻላል። ለምንድን ነው ይሄን የተናገርኩት? እኔ በኮከብ አላምንም፣ ስለ ኮከብ አላምንም። ግን የተወለደችበትን ወር እንድናገር ያስገደደኝ ምንድነው ዛር የሚባለው አይነ ጥላ ከማህፀን ጀምሮ ስትወጣ የተወለደችው ለምሳሌ ግንቦት ከሆነ ግንቦት ወር ላይ የተወለዱ ሰዎች ምን አይነት ባህሪ መያዝ እንዳለባቸው በአውደ ነገስት ላይ በኮከብ ቆጠራ ላይ ተጽፏል፣ ወይም ዞዲያክ የሰዎች ህይወት ላይ። ግን ትክክል አይደለም። እግዚአብሔር እንደዚህ አድርጎ እንድንኖር አልፈቀደም። ግን ዛሩ ነው እንደዛ እንድንኖር የሚያደርገው የሰይጣን ህገ መንግስት ስለሆነ። በማርቆስ ወንጌል ላይ ምን አለ? ጌታን ምን አሉት? አንተ አጋንንትን የምታወጣ በአጋንንት አለቃ ነው ሲሉት፣ ሰይጣንን አያስወጣውም። ሰይጣን ሰይጣንን የሚያስወጣው ከሆነ መንግስቱ አይጸናለትም ማለት። ስለዚህ ሰይጣን መንግስት ካለው በዚህ ምድር ላይ ህገ መንግስት አለው ማለት ነው። ደግሞ አምላክ ተብሏል ሰይጣን በዚህ ምድር ላይ መጽሐፍ ቅዱስ ይናገራል። የዚህ ዓለም አምላክ ይለዋል። መንግስት ካለው በዚህ ምድር ላይ ህገ መንግስትም አለው። ህገ መንግስቱ ደግሞ ዞዲያክ ነው፣ ወይም ደግሞ አውደ ነገስት ወይም የጥንቆላ መጽሐፍቶች ስፔል ናቸው፣ ድግምቶች ናቸው። ስለዚህ በኮከብ ውስጥ የተጻፉ የተወለዱ በዛ ወር ውስጥ የተወለዱ ሰዎች ታሪካቸው ተመዝግቧል ማለት ነው። ይቺ ልጅ በዛ በተጻፈው ውስጥ ህይወቷ ቁጭ ብሎ እንዲህ እንድትሆን ያደረጋት ማን ነው? አስተዳደግ አይደለም። ምን አለ? ውስጥ የተቀመጠው መንፈስ ነው። ውስጥ የተቀመጠው መንፈስ ነው። ዛር አይነ ጥላ ሌላው በጣም ከባድ የሚያደርገው ምንድነው? ከቤተሰብ ባዕድ አምልኮ አብሮ የመጣ መንፈስ ነው። ምናምን ኮተት ያመልካሉ፣ ቡና ያፈላሉ፣ ጠንቋይ ይሄዳሉ፣ ጫሳ መረቻ ምናምን ያመልካሉ። አንዱ። ሁለተኛ ደግሞ አባቷ የእሷ አባት ባይሆንም ይሄ መንፈሱ እንግዲህ እንደዚህ የሚያደርገው የእሷ አባት እናቷን ያገባበት መንገድ የተጋቡበት መንገድ መስተፋቅር ያለበት ከሆነ አባት እናትን ሲያገባ በመስተፋቅር ከሆነ ብዙ ጊዜ የበላይነት ስሜት ይሰማል። ሴትየዋ ላይ የሚቀጠቅጣትና የሚደበድባት መንፈስ ይቀመጣል። ለምን? ሰውየው መስተፋቅር ያደረገባት እንድትወደው ነው። አላገባህም ስላለችው፣ አልፈልግህም ስላለችው፣ ወይም ደግሞ ቤተሰብ አንሰጥም ስላሉት ነው አይደል መስተፋቅር የሚያደርገው። ከመሬት ተነስቶ መስተፋቅር አያደርግም። አንድ ሰው እሺ ካለችው ለምን መስተፋቅር ያደርጋል? እወድሻለሁ ሲላት እሺ ካለችው መስተፋቅር አያደርግም። እምቢ ሲባል አይሆንም ሲባል ኧረ ነው እንዴልና ሄዱ ይገደግደዋል ይሄን ሰይጣን። ከዛ ይሄድና በግድ የኔ ፍቅር የኔ ውድ ብላ መታ እየቀጠቀጣትም እየደበደባትም ቢሆን ያንን መንፈስ ትዋረሰዋለች። ሴቷ ደግሞ መስተፋቅር ባሏ ላይ አድርጋ ከሆነ ያገባችው ባል ተጽዕኖ ይፈጠርበታል። ብትሰድበው፣ ብትተፋበት፣ በዘመዱ ፊት፣ በቤተሰቡ ፊት፣ በቤተሰቧም ፊት ብትሰድበው፣ በሰው ፊት ብታዋርደውም እንኳን ከእሷ ስራ አይጠፋም። ለምን? ያገባችው በመስተፋቅር ነው። የእሷ ባሪያ ተገዥ ሆኖ የሚኖረው ይሄ መንፈስ ማን ነው? መስተፋቅሩ እሷ ላይ ያለው መስተፋቅር መንፈስ ወንድ መንፈስ ነው። ያ ወንድ መንፈስ ደግሞ ልጆች ሲወለዱ ልክ እንደዛው አይነት ባህሪ ይኖሯቸው ነው የሚወለዱት። ልክ አሁን እሷ ውስጥ ያለው መንፈስ አንዱ ሊሆን ይችላል የማስበው ይሄ ነው። ሌላው ቡዳ አይነ ጥላ የሚባለው ነው። ቡዳ አይነ ጥላ ማለት ትዳርም አትይዝም፣ ወንዶቹም ቀርበዋት ከእሷ ጋር የፍቅር ጊዜ ሊያሳልፉም አይፈልጉም። ለምን? ስታይሏን ተመልከቱት፣ ይፈራል። ወንድ ብዙ ጊዜ ጨዋ ሴት ይወዳል፣ ትትና ያላትን ሴት ይወዳል። በቃ እንዴት ነው የሚባለው አለ አይደል? ደስ የሚል ሴት ይወዳል። ሴት የሆነች ባል አሁን ሚስት ሲያገባ እንድትሆንለት የሚፈልገው ትክክለኛ ሴት ነው። እንድታከብረው፣ እሺ ብላ እንድትታዘዘው ይፈልጋል። ይሄ ማለት ግን የበታችነት ስሜት አይደለም። እንዲያውም በጣም ጎበዝና ብልጥ ከሆነች በዚህ ማንነት በተሰጣት ስልጣን ውስጥ ባሏን መግዛት መቆጣጠር ትችላለች። እግዚአብሔር ስለሆነ እሷ ላይ የሚሆነው መልካም ሚስት ለባሏ ዘውድ ነች ነው የሚለው። ዘውድ የሚቀመጠው ከጭንቅላት በላይ ነው። መልካም ከሆነች አንዲት ሴት ከባሏ በላይ መሆን ትችላለች። ይሄን ታውቃላችሁ? በጣም ጎበዝና ብልጥ ከሆነች። እንደዚህ ስለሆነች አይደለም ከሴት በላይ የምትሆነው። ወይም ወንድን ለማሸነፍ ከወንድ እኩል ነኝ ለማለት እንደዚህ መሆን አይጠበቅባትም። ይሄ አስተሳሰብ የበታችነት ስሜት ነው። የበታችነት ስሜት ነው። ወንድን ለመሆን ጥረት ማድረግ ማለት ወንድ ነው ጀግና፣ ሴት ጀግና አለች ብሎ ማሰብ ነው። የሴት ጀግንነት በተፈጥሯ ሌላ ነው። ስለዚህ ውስጥ ያለው መንፈስ ቡዳ አይነ ጥላ ከሆነ አይፈቅድላትም እንድታገባ። አላገባም አይደለች? ምን አገባችሁ? አላገባም ያለችው አይፈቅድላትም እንድታገባ። እሷ ግን የራሷ ስሜት ይመስላታል። አስተውሉ በደንብ። አይፈቅድላትም ብቻ አይደለም፣ በቃ ልሞክር ብላ ስታስብ እንኳን ምስቅልቅልን የሚያደርግባት አንዱ። ሌላው
ቡዳይ ነጥላ ከተወለደች በኋላ ስለሆነ በልጅነት የሚበላው በሰፈር ውስጥ የሆነ ጎረቤት የሆነች ሴት የሆነ ወንድ በቡዳ በልቷት ከሆነ ማለት ነው እንግዲህ ትክክለኛ ጸጉር ያላት ምናምን ብትሆን ቆንጆ ሴት ነች ማለት እንደ ሴት እንደ ወንድ ባትሆን ኖሮ ሻሽ የምታረግ አስባት ትችልሽ በሻሽ ውስጥ ይዋት እስቲ ባይነ ህሊናችሁ መልኳን እንደዚህ ወትና የሆነ ደስ የሚል ጆሮ ጌጥ አድርጋ አይሆንም እንጂ አንድ ፊቷን በዚህ ስለለመድኩት አይመጣልኝም እና ታኮ ጫማ አድርጋ ምናምን እንደዚህ የሚያምር አበሻ ቀሚስ ለብሳ በግድ ታይታለች አሉ እንደዛ እና አይፈቅድላትም ረጅም ጊዜ እንደዛ ነውና ወንዱ መንፈስ በሷ ውስጥ ስላለ ወንድ አይፈልግም እሷ ውስጥ ወንድ መንፈስ አለ ወንድ አይነጥላ አግብቷታል አግብቶ የሚኖር ከሆነ ለሊት መጥቶ በእንቅልፍ ላይ ቢገናኛታል ወሲብ ሊፈጽም ይችላል ያ ደግሞ ወንድ መንፈስ መሆኑ ምልክቱ ማሳያ ነው በሴትም በወንድም ሊመሰል ይችላል ሊመጣ ይችላል ዞሮ ወንድ መንፈስ ነው ግን ወሲብ የሚያስፈጽማቸው ከሆነ ወንድ አይፈልጉም ማስተርቤሽን ማለት ነው ዘርን ማፍሰስ ጉዳይ ግብረ አዋናን ማለት ነው ግብረ አዋናን ይሉታል በግዕዝ እና ወንድ ስለሆነ ብቻዋን እንድትረካ ስለሚያረጋት ብቻዋን በራሷ ማንነት ውስጥ በራሷ ዓለም ውስጥ እንድትኖር ስለሚፈልግ አይካትም ወንድ አይጠጋትም በስነ ልቦናም አይጠጋትም ደፍሮ የተጠጋ ወንድም ምናልባትም ከሷ ለመጨረሻ ጊዜ ድጋሚ ላያገኛት አንድ ግጥ ቀርቧት ላያገኛት ሁሉ ይችላል ብሎ ደንግጦ ነው የሚሻሻው ለምን ከሚያየው ከሚሰማውና ከሚመለከተው ነገር ውስጥ አንዱ እሱን እንዳያስጠጋ አድርጎ ያስቀመጠ መንፈስ ስላለ አንዳንድ ወንዶች በሷ መሰልኩኝ እንጂ ሴት ሆነው እንኳን እንደሷ ወንድ ሆና ሴት ሆነው እንኳን በጣም የሚያምር ማንነት ኖሯቸው ቆንጆ ልብስ ለብሰው አንድ ጊዜ ወንድ መጥቶ ተገናኝቷቸው እንኳን ደግሞ ማያገኝ ቆንጆ ናት ምንም ፈቃደኛ ሆና ልቧን ሰጥተው እሺ ብላ አብረው መኖር እንዲችሉ ደስ ብሎት አንድ ቀን ብቻ አግኝቷት ከዛ በኋላ ደግሞ አያገኛት ሶስት ምክንያቶች አሉ አንደኛ ሰውነቷን ሊያሸተው ሊያገመው ይችላል አፏንም ንግግሯንም ሊያገመው ይችላል አንደኛ ማለት ነው ንግግር ማግማት ማለት ለምትናገረው ንግግር ለከት የላትም ክብሩ ልትነካ ትችላለች በማሽተት በኩል ሁለተኛ ነገር ደግሞ አንድ ጊዜ አግኝቷት ድጋሚ ማይመጣው እሱ ራሱ ይታመማል ብልቱ ሊታመም ይችላል ራሴን አመመኝ ሊል ይችላል በጣም ረብስማ ወይን ጨነቀኝ ማም ይላል ሶስተኛ ምክንያት ግን እሷን እንዳያገባት ምክንያቶች ይፈጠራሉ ሌሎች በሷ ህይወት ውስጥ ወይ በሱ ህይወት ውስጥ እንቅፋት ይመጣል ማለት ነው አብሮ እንዳይቀጥሉ እንቅፋት ይፈጠራል ምናልባት የድሮ ፍቅረኛዋ እየደወለ ስልኳ ላይ ቺት ስታረግ ሊያጋጥመው ይችላል እሷም ደግሞ እሱ ስልክ ላይ ሌላ ሴት ጋር ሲያማግጥ ታገኘው ትችላለች ያ ምክንያት ነው መንፈሱ ሁለቱ አብረው እንዳይኖሩ የሚከለክልበት ነው ማንኛውም ወንድ እንዳይቀርባት ስለሚከለክል የኔ ናት ብሎ የሚያስብ ስለሆነ ማለት ነው ሌላው ቡዳይ ነጥላም ዛራይ ነጥላም ባይሆንም እንኳን ዝጋ መስተፋቅር የሚባል አለ ዝጋ መስተፋቅር ማለት እቺ ልጅ ማንንም ወንድ እንዳይቀርባት በቃ ህይወቷ ብልሽሽት እንዲል በልጅነቷ ያስቀየመችው ሰው ካለ የ10 ዓመትም የ15 ዓመትም የ18 ዓመትም ልጅ እያለች በነበረችበት ሰዓት እንግዲህ ከልጅነት ጀምሮ እንደዚህ ከነበረች ምናልባት ይሄ ላይኖር ይችላል ይሄ ዝጋ መስተፋቅር ግን ወንድ የሚባል ነገር አጠገቧ እንዳይጠጋ ያደርጋል ለምን ሲሆን ለፍቅር ሲሆን ማነው ለትዳር ለፍቅር እሷ ደስ እንዳይላት ማለት ነው ደስ ካላት ልታገባ ስለምትችል ለመዘሞት ግን አንዳንዶች ይፈቅድላቸዋል እሷን ይፈቅድላት አይፈቅድላት አላውቅም ለመዘሞት እንደፈለጉ ለማመንዘር 5-6 ወንድ ለማገላበጥ ይፈቅዳል ለትዳር ግን ለሰላም ለፍቅር ግን አይፈቅድም አንዱን ይዛ እንድትቀጥል ግን አይፈቅድም እሱን ከያዘች ምናልባት ያ ወንድ ልክስክስ ሆኖ እንዲታያት ያደርጋል ወይ እሷ ልክስክስ ሆና እንድትገኝ ያደርጋታል ታማኝ እንዳትሆን ያደርጋታል በትዳር በፍቅር ላይ እንድትቀፍል ወይም እንዲቀፍልባት ያደርጋል እንዲለያዩ ያደርጋልና አላገባም ስትል ለራሷ ትመስላለች ባህሪዋ የሷ ጸባይ ይመስላል እስቲ ስሟት አላገባም መብቴ ነው የማግባትና ለማግባት እንትኔ የኔ ነው ህዝብ የዓለም ህዝብ አያገባውም በኔ በማግባት ባለማግባት